የአማራ ፋኖ ብሔራዊ ንቅናቄ ጠላትን በጋራ ታግለን የአማራን ህዝብ ሁሉና እናረጋግጥ ሲል ዘለግ ያለ የምህረት አዋጅ አውጥቷል። እንደሚከተለው አነባዋል። ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ የምህረት አዋጅ አረመኔው ብልጽግና የአገዛዝ የአማራን ህዝብ ሁሉና አደጋ ላይ ለመጣል የጀመረውን ጦርነት ለማሳካት ይችል ዘንድ በርካታ አረመኔያዊ ተግባራትን ሲፈጽም መቆየቱ ይታወቃል። የአማራን ህዝብ ያለ ልዩነት ለመፍጀት አቅሙ የፈቀደውን ሁሉ እየተጠቀመ ያለው አገዛዝ የመካከለኛው ምስራቅ ሀገራት ጂኦፖለቲካዊና ኢኮኖሚያዊ ፍላጎት ለመገልገል በፈጠረው የማውደም አቅም ተማምኖ በከፈተው ጦርነት ራሱ እየተለበለበበት ይገኛል። የአማራን ህዝብ ለማጥፋት ከሚጠቀምባቸው ስልቶች መካከል ነባሩን የባዕድን መዋቅር በመጠቀም ባሰባሰበው የሚሊሻና የአድማ ብተና ኃይል ከፋኖ ጋር እንዲዋጋና ህዝባችንን በሁለት ጎራ ተሰልፎ እንዲጠፋፋ የሞከረበት መንገድ አንደኛው ነው። በአንድ ህዝብ መካከል እና በኢትዮጵያውያን መካከል እንዲሁም ቀጠናዊ ጦርነቶችን በማስነሳት ለአፍሪካ ቀንድ የቀውስ ዘበኛ የሆነውን አገዛዝ ወንድማማችነትና በጥበብ በማስወገድ የጋራ መንግስት መመስረት እንደሚገባም በተደጋጋሚ ጥሪዎችን ስናስተላልፍ የቆየን መሆኑ ይታወቃል። በተለይም ከሰሞኑ ደግሞ ጠላት በአንድ በኩል የህዝብ መገናኛ መስመሮች በመዝጋት ንጹሃን ላይ ጭፍጨፋ እያደረገ፣ በሌላ በኩል ደግሞ ብሔራዊ አጀንዳ ያለውን እና ለሀገር ብሔራዊ ተልዕኮ የተሰለፈ በመምሰል የሚደረገውን የማደናገሪያ ስልት በንቃት በመከታተልና የፋኖ ሰራዊት በወሰዳቸው እርምጃዎች ወራሪ የብልጽግና ኃይል ከፍተኛ ትርምስ ውስጥ ገብቷል። የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ ያስገኘው አንድነት መንፈስ ለተገኙ ወታደራዊ ድሎች ቁልፍ ሚና ተጫውቷል። የድላችን ምስጢር ያለው አንድነታችን ላይ መሆኑን በተግባር ተረጋግጧል። ድርጅታዊ አንድነታችን በጠበቀ መልኩ ከኢትዮጵያውያንና ከቀጠናው ኃይሎች ጋር የሚደረግ ትብብር አገዛዙን ሙሉ በሙሉ ለማስወገድ ወሳኝ ሂደት መሆኑን ግልጽ ነው። ህዝባዊ ዓላማችንን የተጋራን በመርህ የምናደርገው ትብብር እና አንድነት የአረመኔውን አገዛዝ ዕድሜ ለማሳጠር ትልቅ ፋይዳ ያለው ጉዳይ ነው። ይህንን ተከትሎ ባቀረብነው ወገናዊ ጥሪ በርካታ የአገዛዙ አገልጋይ የነበረ ሚኒሻ፣ አድማ ብተናና የመከላከያ ኃይል የወገንን ኃይል እየተቀላቀለ ይገኛል። ስለሆነም ዛሬም አገዛዙን በማገልገል ላይ ለምትገኙ የሚኒሻ፣ አድማ ብተና፣ የመደበኛ ፖሊስ፣ መከላከያና በሌሎች የአገዛዙ ታጣቂዎች አደረጃጀቶች ውስጥ ላላችሁ ተመሳሳይ ጥሪዎችን እናስተላልፋለን። ይህን ጥሪ ያስተላለፍነው የአማራ ፋኖ ብሔራዊ ንቅናቄ ስራ አመራር በጉዳዩ ላይ በዝርዝር ተወያይቶ ጥሪውን በመቀበል ወገናቸውን ለመካስ ለሚፈልጉ የአገዛዙ ሰራዊት አባላትና ካድሬ መዋቅር የምህረት አዋጅ አውጇል። የምህረት አዋጁ የተላለፈባቸው የአገዛዙ መዋቅር አካላት በየደረጃው የሚገኙ የብልጽግና አመራር አባላት፣ ሚኒሻ፣ ሰላም አስከባሪና በሌላም ስያሜ ብልጽግና ያደራጃቸው ታጣቂዎች፣ የክልል አድማ ብተናና የመደበኛ ፖሊስ አባላት፣ በሀገር መከላከያ ሰራዊት ስም በየቀጠናው የተሰማሩ እረኞች እና ያገዛዙ መኮንኖች የምህረት አዋጁን ማውጣት ያስፈለገበት ምክንያት 3 ዓመታት ሊደፍን ጥቂት ጊዜ በቀረው የጦርነት ሂደት በግልጽ መገንዘብ እንደሚቻለው የብልጽግና መዋቅር በአማራ ህዝብ ማህበራዊና ፖለቲካዊ ድቀት ላይ ስልጣኑን ከማራዘም ያለፈ ለአማራ ህዝብ የሚጠቅም አንድም አጀንዳ የሌለው በመሆኑ የአማራ ህዝብ እንደ ህዝብ የተለያዩ ጎራ የተሰለፈን የአማራ ልጆችም እንደ የአንድ እናት ልጆች በመቀናጀት የህዝባችንን ህልውና ማስጠበቅ ከኛ የሚጠበቅ ተግባር ነው። በመሆኑም አንደኛ፣ ለአማራ ህዝብ ሁለንተናዊ መብትና ነጻነት እንጂ ለአብይ አህመድ ወንበር መጽናት የሚወድቅ የአማራ ከወጣት መኖር ስለሌለበት። ሁለተኛ፣ ህዝባችን በጅምላ ለሚጨፈጭፍ አገዛዝ በማገልገል የዘቀጠ ታሪክ ውስጥ ራስን ከማግኘት ይልቅ ለነጻነት የሚዋደቅን ኃይል በመቀላቀል ደማቅ ታሪክ መጻፍ ታሪክ የጣለብን ግዴታ በመሆኑ። ሶስተኛ፣ የህዝብን ታግሎ ያሸነፈ አገዛዝ እንደሌለው ሁሉ አብይ አህመድም የአማራን ህዝብ ማሸነፍ ስለማይችል እና በተሸናፊነት የሚጠናወተው የብልጽግና በመለላክ እና በራሱ ወገን ላይ በመተኮስ የታሪክ ህሌና እና የፍትህ ተጠያቂነትን ከማስተናገድ ለመዳን ሲባል። አራተኛ፣ አገዛዙ በጋራ ታግለን በማሸነፍ ህዝባችንን ሰላም ማጣት የትውልዱን ግዴታ በመሆኑ ለህዝባችን ሰላም ማምጣት የትውልድ ግዴታ በመሆኑ። አምስተኛ፣ የምንታገለው ለአማራ ህዝብ ህልውና መዳን እንደመሆኑ መጠን የፋኖ የትግልም የአማራ ህዝብ ትግል ስለሆነ በሁሉም ጎራ ላሉ አማራዊ ወንድሞች ጥሪ ማድረግ እና ማታገል የድርጅታችን ተልዕኮ በመሆኑ
ይህንንም የምህረት አዋጅ በአማራ ፋኖ ብሔራዊ ንቅናቄ ስራ አመራር ውሳኔ መሰረት ለህዝብ ይፋ ማድረግ አስፈላጊ ሆኖ ተገኝቷል። የምህረት አዋጁ አተገባበር። አንደኛ፣ የምህረት አዋጁ ጠቃሚ እንዲሆን ከላይ የተዘረዘሩት የሚሊሻ፣ አድማ ብተና፣ መከላከያና ሌሎች የታጣቂ ብልጽግና ኃይሎች እንዲሁም በየደረጃው ያሉ አመራሮች በየአካባቢያቸው ላሉ የድርጅታችን መዋቅርና ለዚህ ጉዳይ በተቋቋሙ ጊዜያዊ የግብረ ኃይል በአካባቢው ቀርበው ሪፖርት ያደርጋሉ። ሁለተኛ፣ ምህረት ጠይቀው ወገናቸውን ለመካስ የሚጥሩ ግለሰቦች የአካል ደህንነት ዋስትና ይሰጣቸዋል። በተዘጋጀላቸው ማረፊያ የተሃድሶ ስልጠና እንዲወስዱ ይደረጋል። ሶስተኛ፣ ለትግል አገልግሎት ከሚውሉ የጦር መሳሪያ ጨምሮ ማንኛውንም የምህረት ጠያቂዎች ንብረት በባለቤቶች እጅ ይቆያል። አራተኛ፣ ምህረት የተደረገላቸው ግለሰቦች ድርጅቱ ባዘጋጀው ፎርም መሰረት ለአማራ ህዝብ ነጻነት ሲሉ ካልተቻለም ከጠላት ወገን ላይሰለፉ ቃለ መሐላ ይፈጽማሉ። አራተኛ፣ አቅሙ እና ፍላጎቱ ያላቸው የምህረት ተጠቃሚዎች የወገን ወታደራዊና ፖለቲካዊ መዋቅር ተቀላቅለው ለህልውና ተጋድሎ የበኩላቸውን ድርሻ ይወጡ ዘንድ በሌላ ማንኛውም ለህዝብ ጠቃሚ በሚሆን ተልእኮዎች ላይ ይሰማሩ ዘንድ ድርጅቱ ሁኔታዎችን ያመቻቻል። አምስተኛ፣ ይህ የምህረት አዋጅ ከዛሬ የካቲት 04 ቀን 2018 ዓ.ም ላሉት ተከታታይ 15 ቀናት ብቻ ተፈጻሚ ይሆናል። የምህረት አዋጁን በማስፈጸም የሰራዊታችንና የድርጅታችን የአመራር ግዴታ። አንደኛ፣ የምህረት አዋጁ አፈጻጸም ለመከታተል በማዕከል የተቋቋሙ ግብረ ኃይል የመመሪያውን አተገባበር ይከታተላል፣ መረጃውን ይሰጣል፣ መፍትሄ ያስቀምጣል። ሁለተኛ፣ የድርጅት መዋቅር አመራር እና ሰራዊቱ ለምህረት ጠያቂዎች የአካል ዋስትና መስጠትን ጨምሮ በእንክብካቤ በማስተናገድ በፍጹም ጨዋነት አዋጁን ይተገብራል። ሶስተኛ፣ በአፈጻጸም ሂደት የሚያጋጥሙ ችግሮች ወዲያውኑ ለግብረ ኃይል ያሳውቃል፣ የተሰጠውን መፍትሄ አቅጣጫ ይተገብራል። አራተኛ፣ በግል ቂም ቁርሶ ወይም በሌላ ግላዊና ቡድናዊ ፍላጎት ምክንያት ከዚህ አዋጅ በተቃራኒ መንገድ ማንኛውም ምህረት ጠያቂ ላይ አካላዊና ስነልቦናዊ ጉዳት ማድረስ ወይም ንብረት መቀማት ፍጹም የተከለከለ ተግባር ነው። አምስተኛ፣ የዓለም አቀፍ የሰብአዊ መብት ድንጋጌዎችና መርሆችን እንዲሁም ዓለም አቀፍ የጦር ህግጋትን የተከተለ አሰራር ይተገበራል። ስድስተኛ፣ ይህ አዋጅ ጥሶ የተገኘ ማንኛውም የድርጅት አመራርና አባል ወይም ሌላ አካል ከባድ ቅጣት ይጠብቀዋል። የህዝቡ የሀገር ሽማግሌዎችና የሃይማኖት አባቶች ሚና። በየቀጠናው ያለው የህዝብ ሀገር ሽማግሌዎች፣ ሃይማኖት አባቶች፣ ምሁራንና ሌሎች ተሰሚነት ያላቸው ግለሰቦች በጠላት የጸጥታና የፖለቲካዊ መዋቅር ውስጥ ያሉ ግለሰቦች በዚህ አዋጅ መሰረት አፈሙዛቸውን ወደ ዋናው ጠላት እንዲያዞሩ ካልሆነም ሰላማዊ ኑሯቸውን እንዲኖሩና የአማራው ኃይል ፍጹም ህብረት እንዲኖረው የበኩላቸውን ገንቢ ሚና ሊጫወቱ ይጠበቃል። በመጨረሻም የአማራ ልጆች በጋራ ተባብረን ህዝባችን እንዲያጠፋ የተነሳውን ጠላት እናስወግድ ዘንድ አንድነትና ህብረት ያስፈልገናልና ወደ አማራ የምንተኩሰው ጥይት እንዳይኖር እና አንድ ጠላት ላይ ብቻ ያነጣጠን እንድናሸንፍ ዘንድ ኑ እንላለን።